ሰላም ተወዳጆች እንደምናርፍዳችኋል በያላችሁበት ሁሉ ሰላማችሁ እንዲበዛ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢ ሰበር ዜናዎች ከተለያዩ የአማራ ክልል የጦር ግንባሮች ለሚዲያችን እየተላኩ መረጃዎች አሉ። እኚህን መረጃዎች በማጠናቀር ወደ እናንተ ይዤ ቀርብ ያለው እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩም በቅንነት ላይክ በማድረግ እየጀመራችሁ በኮሜንት መስጫው ስር የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል እየችሉ ዘንድ ቻናሉን እንዲሁም ቪዲዮን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሰዓቱ ቀዳሚ ወዳደረኩላቸው የመረጃ ክፍሌም በቀጥታ ስሻገር ከጥቂት ደቂቃዎች በፊት ለሚዲያችን የተላከን ሰበር ዜና በማስቀደም የምጀምር ይሆናል። የአፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ አንደኛ ኮር ሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር በዘመቻ አርበኛ ተመስገን ጓዴ ድል እያስመዘገበ መሆኑን አስታወቀ። የሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር ሰራዊት ከድራ ተነስቶም ወደ እስቴ መካነ ኢየሱስ ከተማ በማምራት ላይ የነበረውን የሰሜን ምዕራብ እዝ 303ኛ ኮር አካል የሆነው 77ኛ ክፍለ ጦርን ከገላዲዮስ ከተማ እስከ ገላዲዮስ ከተማ ዙሪያ ገቦች ከንጋት 11 ሰዓት ጀምሮ ከፍተኛ ውጊያ ሲያደርግ መዋሉን የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አረጋ አንሞት ለሚዲያችን ባደረሰው መረጃ ገልጿል። አገዛዞም ሁለት ጊዜ ማጥቃት ሞክሮ የነበረ ቢሆንም ከገላዲዮስ እስከ ውባንተ ተራራ፣ ሞሻ ተራራ፣ እንግደብ ተራራ፣ ገላዲዮስ ከተማ፣ ቴሌ ፈትሎ እናም የተለያዩ ቦታዎች ላይ ከፍተኛ ተጋድሎውን ሲፈጸሙ ውለዋል ሲልም አርበኛ አረጋ አለባቸው ገልጿል። የአገዛዞን ሰራዊት ድባቅ በመምታትም ገላዲዮስ ከተማን ፋኖ በቁጥጥር ስር እንዳዋለ የገለጸ ሲሆን የ77ኛ ክፍለ ጦር ጦት ቆራጭ ሰራዊትም ውባንተ ልጆች ሲገርፉት የሞራል የአካልና የቁስ ስብራቶችን ተከናንቧልም ብሏል። ዘመቻው የአርበኛ ተመስገን ጓዴ 6ኛ ወር መታሰቢያ በማድረግም በሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር ሰራዊት አስደማሚ አውደ ውጊያ በማድረግም በርካታ ድል መመዝገቡን የገለጠው የክፍለ ጦሩ የህዝብ ግንኙነት መምሪያ ኃላፊው አርበኛ አረጋ አለባቸው ከ38 በላይ ጦት ቆራጭ መከላከያ አባል የተደመሰሰበት በባንዳው ጸዳሉ ደሴና በመከላከያ ስም የተቀመጠው ጦት ቆራጭ ቡድን የላካቸው የ30 ሺህ ብር ወራዊ ተቀጣሪ ደህንነቶችም በቁጥጥር ስር የዋሉበት የ303ኛ ኮር 77ኛ ክፍለ ጦር ኦርዲናንስ ኃላፊ ከነ አጃቢዎቹ የተደመሰሰበት 77ኛ ክፍለ ጦር አንዷ ሬጅመንት የሰው ኃይል ከነ አጃቢዎቹ የተደመሰሰበት በአንዳ ቤት ውጊያ የተማርከው ይቅርታ ተደርጎላቸውና ምህረት ተደርጎላቸው ተለቀው እያለም ተመልሰው ወደ አገዛዙ ገብተው ሲያገለግለው እጅ ከፍንጅ የተያዙበትን እንደ አጠቃላይ ከከፍተኛ አመራር እስከ ተራ አባል የተደመሰሱበት እንደሆነም የአፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ አባተ አንደኛ ኮር ሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አረጋ አንሞት ለሚዲያችን ገልጿል። በሌላ የግንባር መረጃ የጎፋ ክፍለ ጦር አሃዶች ጠላት ላይ በደፈጣ ጥቃት በማድረስ ድል አስመዘገቡ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የልጅ ኢያሱ ኮር የጎፋ ክፍለ ጦር አካል የሆነው ከመክት ሻለቃ በተወጣጡ ፋኖች ጥቅምት 9 ቀን 2018 ዓ.ም በደቡብ ወሎ ዞን አለብኮ ወረዳ ጫጮ በተባለም ቦታ ላይ የፖለቲካ አመራር አጅበው ይጓዙ በነበሩ የአድማ ብተና አባላት ላይ በተወሰደ እርምጃ አንድ ጓድ የአድማ ብተና አባላት ወዲያውኑ ሲሞቱ ከ5 በላይ የሚሆኑት ቆስለው ወደ ደሴ ሆስፒታል ተወስደዋል። በዕለቱ ታስበው የነበረው ህዝብን የማደናገር የብልጽግና ስብሰባ እንዲበተን መደረጉን የክፍለ ጦሩ ህዝብ ግንኙነት ሱልጣን የሱፍ መረጃውን አድርሶናል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድለው ተጠናክሮ ይቀጥላል። ተያያዥ መረጃዎችን ከስፍራው እየተከታተልን ነው። በቀጣዩ የመረጃ ክፍላችን የሚደርሱንን መረጃዎች አጠናቅረን የምንመለስበት ይሆናል።
ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላቸው አጫጭር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ እየተመኘው ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ በየጊዜው የምንለቃቸው ታማኝ ወቅታዊና ሀገራዊ አጫጭር እንዲሁም ፈጣን መረጃዎች በፍጥነት ወደ እናንተ መድረስ ይችሉ ዘንድ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን ኦል የምትለውን በመጫን የዩቲዩብ ቻናላችን ቤተሰብ እንድትሆኑም በፍቅር ጋብዛችኋለሁ። መልካም ቆይታ ይሁንላችሁ።